በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ለዚህ ሰዓት ያደረሰን ቅዱስ አባታችን እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 67 ትምህርታችን እንዳይፈረድባችሁ አትፍረዱ በሚል ርዕስ መማማራችን ይታወሳል። ለትምህርታችንም መነሻ ያደረግነው የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል የሚለውን መነሻ አድርገን ተነጋግረን ነበር። ጌታችን አትፍረዱ ሲለን ምን ማለቱ ነው ካልን፣ በመጀመሪያ በግብዝ ልቡና አትፍረዱ፣ በእግዚአብሔር የፍርድ ወንበር ላይ አትቀመጡ፣ በፈረድከው ፍርድም አንተ ትዳኛለህ ሲለን እንደሆነ፣ በሌላው መፍረድ ማለት በአለባበስ፣ በአነጋገር፣ በቁመና፣ በስልጣን፣ በሀብት ሰዎችን መፈረጅ እንደሆነ፣ ሳያደምጡ መመለስ፣ አስቀድሞ ሰዎች በሰሩት ስህተት ዘወትር ሁል ጊዜ በእነርሱ ላይ ያንኑ ችግር እያነሱ መውቀስ መሆኑን፣ ሌላው በማኅበራዊ ሚዲያ ላይ የሰውን ልብ የሚያደማ የሰላ ትችቶችን መስጠት በሰዎች ላይ መፍረድ መሆኑን ተነጋግረን ነበር። ከፈራጅነት እንዴት ራሳችንን እናርቅ ስንል አስቀድሞ ራስን መፈተሽ፣ ከመፍረድ ይልቅ መጸለይ፣ እውነትን በፍቅር አስደግፎ መናገር፣ አስቀድሞ ለኛው ለራሳችን የተደረገልንን ምሕረትና ይቅርታን ማሰብ እንደሚገባን፣ የመጨረሻውን ፍርድም ለእግዚአብሔር በመተው ስህተትን ከሰው ማንነት ነጥለን መመልከትና በመጨረሻም የጌታችን መድኃኒታችን ኢየሱስ ክርስቶስን በፍርድ ልንመስለው እንደሚገባ፣ የእርሱ ፍርድ በፍቅርና በምሕረት ላይ መሠረት ያደረገ መሆኑን ተማምረን ነበር። በዛሬው መርሃ ግብራችን ደግሞ ብትወዱኝ ትእዛዜን ጠብቁ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። ብትወዱኝ ትእዛዜን ጠብቁ። ልጆች፣ ወደ ቃሉ ከመግባታችን በፊት ለመንደርደሪያ እንዲሆነን በፍቅር የሆነ ታዛዥነትን ሊያሳየን የሚችለንን አንድ ምሳሌ እናንሳ። ይኸውም የሕፃናት ፍቅር። የሕፃናት ፍቅር ሽንገላና ማስመሰል፣ ይሉኝታ የሌለበት፣ ያለ ቅድመ ሁኔታ የሚለገስ፣ ሁላችን ክፉና ደጉን የምታሳውቀውን ክፉ ዕውቀት ከማወቃችን በፊት በሁላችን ዘንድ የነበረች ፍቅር፣ የልጅነት ፍቅር። ጌታችን መድህናችን ተስፋችን ኢየሱስ ክርስቶስም ያረጋገጠው መልካሙ ሥራውን በእነርሱ ውስጥ ስለሚመለከት ሕፃናትን አትከልክሉብኝ፣ ወደ እኔ ይምጡ አለ። እንዲያውም መንግሥቴ እንደ አዋቂዎች ሳይሆን እንደ ሕፃናት ሆነው ለሚቀበሏት ብቻ ነው የሚገቡባት አለ። የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ እንዲህ ይላል፣ ኢየሱስም ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አለ። እስኪ ለምን የሕፃናትን ፍቅር አነሳን? አልፎ አልፎ ስንፍና ቢታይባቸውም ሕፃናት ሲታዘዙ ግን በእውነተኛ ፍቅር በደስታ ያዘዟቸውንም ፊት 10 ጊዜ እየተገላመጡ ደስ ለማሰኘት የሚያደርጉት ጥረት የሚደንቅ ነው። ከዚህ ባህሪያቸው ልንማር የሚገባው ትምህርት በፍቅር የሆነ ታዛዥነት ሸክምና ግዴታ አለመሆኑን ነው። የጌታችንም ትእዛዝ የፍቅር እንጂ እንደተጣለብን ግዴታ ማየት እንደማይገባን ነው።
በዝርዝር እንመልከተው። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ ይላል። ጌታችን ይህንን ክቡር ቃል የተናገረበትን አውድ ስንመለከት ከስቅለቱ ዋዜማ ደቀ መዛሙርቱ ከእነርሱ ሊለያቸው መሆኑን አውቀው በትካዜ ባሉበት ምሽት ላይ ነበረ። ቃሉ ቀጥተኛና አስገዳጅ ትእዛዝም አይደለም። ነገር ግን ፍቅርን ያስቀደመ በነፃ ፈቃድ በፍላጎት ላይ የተመሰረተ ትእዛዝ ነበር። ብትወዱኝስ ትእዛዜን ጠብቁ። ፍቅር ይቀድማል፣ ታዛዥነትም ይከተላል። ጌታችን ትእዛዜ ያላቸው የትኞቹን ነው? ሕይወታችን ንጉሣችን ኢየሱስ ክርስቶስ በዝርዝር በጥልቀት የተቀመጡትን ትእዛዛት አልነበረም ትእዛዜ ያለው። ይልቁንስ ለሰው ሁሉ የማይከብድ ያልተወሳሰበ ትምህርትንም የማይጠይቁ ትእዛዛቱን ነበር። እርሱም በዮሐንስ ወንጌል ምዕራፍ 13 ቁጥር 34 እስከ 35 እንዲህ ይላል፣ እርስ በእርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በእርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። የሰጠን አዲስ ሕግ የፍቅር እርስ በእርስ የመዋደድ ሕግ ነው። በሌላ አገላለጽም የማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40 ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ፣ ሌላውም ባልንጀራን እንደ ነፍስህ ውደድ የሚለው ነው። ስለዚህ የጌታችን ትእዛዝን ለመፈጸምም ሆነ ለመጠበቅ ማዕከሉ እግዚአብሔርን መውደድና እርስ በእርስ መዋደድ መሆኑን ተረድተናል ማለት ነው። ፍቅር የጎደለው ምንም ነገር ቢሆን ምንም ስሜትና ፍላጎታችንን እናስፈጽም ይሆናል እንጂ በክርስቶስ ፊት ግን ዋጋ የሌለው ከንቱ ይሆንብናል። ልጆች እንኳን ሕገ እግዚአብሔር ምድራዊ ሕግጋትን እንኳን መውደድና ማክበር በእውነቱ ተገቢ ነው። ለምሳሌ የትራፊክ ሕግ፣ የወንጀለኛ መቅጫ ሕግ፣ የሰራተኛና አሰሪ ሕግ የመሳሰሉት ሁሉ በጣም አስፈላጊዎች ናቸው። ምንም እንኳን ደስ የማያሰኙ ቢሆኑም እንደተጣለብን ግዴታ ቆጥረን ከመጥላት ይልቅ ለእኔ ለራሴ ደህንነት በሰላም ወጥቶ ለመግባት በጋራም ከሰዎች ጋር ለመኖር በእጅጉ አስፈላጊና ጠቃሚነታቸውን ተረድቶ መውደድና ማክበር ከአንድ ክርስቲያን የሚጠበቅ ተግባር ነው። ሕግን ከጠላኸው ምቹ ጊዜና ቦታ ጠብቀህ ትጥሰዋለህ። አንዴ ሁለቴ ልታመልጥ ትችላለህ፣ ግን ሁል ጊዜ እንዳመለጥክ አትኖርም። የተያዝክ ቀን ያለፉትን ጥሰቶች ሳይቀር ሂሳብ ታወራርዳለህ። እንዲህ ያለ የሌባና ፖሊስ ጨዋታ ከመጫወት ራስንም ላላሰብነው አደጋና ቅጣት ከማጋለጥ አእምሮአችንንም ሕገ ወጥነትን ከማለማመድ ሰው ቢኖር ባይኖር ካሜራ ቢኖር ባይኖር እንኳን ተግባራችንን ሐሳባችንን እንኳን በሚመረምረው በእግዚአብሔር ፊት መሆናችንን በማሰብ ለሕግ፣ ለመርህ፣ ለሥነ ምግባር በኃላፊነትና በፍቅር ልንገዛ ይገባል። የእግዚአብሔር ትእዛዛት ግን ከዚህ ከፍ ያለ ስብዕናን የሚጠይቅ ነው። ጌታችን ያስተማረን ደግሞ ሕግጋተ እግዚአብሔርን ሁሉ ጠቅልሎ ወደ ፍጽምና ደረጃ የሚያሳድግ የፍቅር ትእዛዝ ነው። እግዚአብሔርን መውደድና እርስ በእርስ መዋደድ። ማስተዋል የሚገባንና ግልጽ መሆንም ያለበት የእግዚአብሔር ሕግጋት ወይንም ትእዛዛትና ጌታችን የሰጠን ትእዛዛት ሲባል ልዩነት ኖሯቸው አይደለም። ነገር ግን አቀራረቡ ስለሚለያይ ነው። የሐዲስ ኪዳን ሕግ ጌታችን የሰጠን ሕግ ምንጊዜም ቢሆን ፍቅርን ያስቀድማልና ነው። እግዚአብሔርንና ባልንጀራን የወደደ ሕግጋትን ሁሉ ፈጸመ። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 8 እስከ 10
እርስ በእርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ። ሌላውን የሚወድ ሕግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው ይላል። በእውነትም ፍቅር የሕግ ሁሉ ፍጻሜ ነው። እስኪ አሁን ደግሞ በፍቅር ሆኖ መታዘዝና ግዴታችን ሆኖ የምንፈጽመው ሕግ መካከል ያለውን ልዩነት እንመልከት። በፍቅር የሆነ ታዛዥነት የሚፈጸም ሕግና እንደ ግዴታ ቀጥተኛ በሆነ ሕግ መካከል ያለውን ልዩነት እንመልከት። የመጀመሪያው በፍቅር የሆነ ታዛዥነት እግዚአብሔርን ስለምንወደው ብቻ እንታዘዝለታለን ከፍቅር የተነሳ። ቀጥተኛ ትእዛዝ ሲሆን ግን ካልታዘዝኩ ይቀጣኛል በማለት ቅጣትን በመፍራት የሚፈጸም ነው። በፍቅር መታዘዝ መነሻው ፍቅር ስለሆነ መውደድን በመታዘዝ ለመግለጥ ይጣጣራል። ቀጥተኛ የሆነ ሕግ ግን ፍርሃትን መነሻው አድርጎ አንድ ሰው ፈርቶ እንጂ ለመፈጸም ፍላጎት አይኖረውም። በአተገባበራቸው ደግሞ ስንመለከት በፍቅር ሆነን ስንታዘዝና ትእዛዛቱን ስንተገብር ደስታ ይሰማናል። ስንጥሰውም ደግሞ ትሕትናና ጸጸት ከልባችን ስለሚመነጩ ለማስተካከልና ራሳችንን ለማረም ዕድል ይሰጠናል። ቀጥተኛ የሆነ ትእዛዝና ሕግን ግን 1 2 ብለን ቆጥረን ስንተገብረው የልብ ኩራትና ትዕቢት፣ ራስን ማጽደቅ፣ በሌላው ላይ መፍረድም ይመጣል። ከጣስነው ወንጀለኛነት ቅጣትን በመፍራት ወደ ተስፋ መቁረጥም ሊመራን ይችላል። በመጨረሻም በፍቅር የሆነ ታዛዥነት መንፈሳዊ መለወጥን፣ ክርስቶስን ወደ መምሰል፣ ሁሉን በፍቅርና በምሕረት ዓይን ወደ መመልከት ይመራናል። ፍቅርን ሳንጨምርበት በቀጥታ ሕግን ብቻ ለመፈጸም ስንሞክር ግን እያንዳንዷን ጥፋትና ስህተት በመቁጠር መሰላቸትና ፈጽሞ ወደማይቻል የማይደረስበት አድርጎ ወደ መተው ሊያደርሰን ይችላል። በሌላ በኩል ስንፈጽማቸውም ደግሞ እንደ ፈሪሳውያን ሌላውን መናቅ፣ ራስን ከፍ ወደ ማድረግ፣ በሌላው ወንድሞቻችን ላይ ጉድፍን ወደ መፈለግ ሊያመራን ይችላል። ስለዚህ ሕግጋተ ትእዛዛተ እግዚአብሔርን ለመፈጸም እንደ ጌታችን ትእዛዝ ፍቅርን ማስቀደም፣ አስቀድሞ እርሱን መውደድ እንዳለብን እንማራለን ማለት ነው። ማጠቃለያ፣ በዛሬው መርሃ ግብራችን ጌታችን መድህናችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ እንዳለ ይህንን ቃል መነሻ አድርገን ጌታችን ትእዛዜ ያላቸው የፍቅር ትእዛዛት እንደሆኑ፣ እነርሱም እግዚአብሔርን መውደድና ባልንጀራን መውደድ እንደሆነ፣ እነዚህ ሁለቱ ትእዛዛት የሕግ ሁሉ ፍጻሜ መሆናቸውን 10ቱን ትእዛዛት በሙሉ ዘርዝረን ብንመለከት በእነዚህ በሁለቱ ሕግጋት የሚካተቱ መሆናቸውን፣ በመጨረሻም ቀጥተኛ ሕግ ወይንም አስገዳጅ ሕግና በፍቅር የሆነ መታዘዝ ልዩነታቸውንና በመንፈሳዊ ሕይወታችን እድገት ላይ የሚያመጡትን ልዩነት ተመልክተን ነበር። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት የመወያያ ጥያቄ እንስጣችሁ። የፍቅር ሕግ እንዴት የኦሪትና የሐዲስ ኪዳን ሕግጋትን ሁሉ ጠቅልሎ እንደሚይዝ ተወያዩበት። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።